ነሐሴ 5 2018 ዋና ዋና የመካከለኛ ምስራቅ ትኩስ ዜናዎች እንደሚከተለው ናቸው። የአሜሪካና የኢራን ውጥረት፣ የሆርሙዝ ስትሬት የባህር መስመር መዘጋትና የጋዛ ዙሪያ ያሉ ዲፕሎማሲያዊ ውዝግቦችን ያጠቃልላሉ። የመጀመሪያው የሆርሙዝ ስትሬት ውጥረትና የዶናልድ ትራምፕ አዲስ ቅድመ ሁኔታ ነው። የካሳ ክፍያ ጥያቄ አቅርበዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኢራን በጦርነቱ ለሞቱባት አሜሪካውያን ወታደሮች የገንዘብ ካሳ እንድትከፍል አዲስ ቅድመ ሁኔታ አስቀምጠዋል። የተደረገው ኢራን ቀደም ሲል አሜሪካ ለደረሰው የጦርነት ጉዳት ካሳ ካልከፈለች የሆርሙዝ የባህር መስመርን አልከፍትም ማለቷን ተከትሎ ነው። ሌላው የባህር መስመር ሁኔታ ምን ይመስላል? ትራምፕ አሜሪካ የባህር ላይ ፈንጂዎችን ሙሉ በሙሉ በማጽዳት ስትሬቱን ተቆጣጥራለች ቢሉም በሁለቱ ሀገራት እልህ አስጨራሽ ድርድር ምክንያት መንገዱ አሁንም ለንግድ መርከቦች ዝግ ሆኖ ቀጥሏል። ይህም በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንር አድርጓል። ሌላው በኢራን ከፍተኛ ወታደራዊ አመራር ሽግሽግ ተደርጓል። የአመራር ለውጥ የኢራን የበላይ መሪ ሙጅታባ ኻሜኒ በሀገሪቱ ጦር ኃይል በኢስላሚክ አብዮታዊ ጥበቃ ኃይል IRGC ላይ ከፍተኛ የሹመት ለውጥ አድርገዋል። ጄኔራል አሊ አብዶላሂ የጦር ኃይሉ ጠቅላይ ኤታማዦር ሹም ሆነው ሲሾሙ አህመድ ቫሂዲ ደግሞ የIRGC ዋና አዛዥ ሆነው ተሰይሟል። ይህም ኢራን ከቅርብ ጊዜ የጦርነት ተሞክሮች በመነሳት ወታደራዊ አወቃቀሯን ለማዘመን ያደረገችው እርምጃ ተደርጎ ተወስዷል። ኢንስቲትዩት ኦፍ ዘ ስተዲ ኦፍ ዋር ነው ይህን የዘገበው። ሌላው የሳውዲ አረቢያ ቱርክና ፓኪስታን የመከላከያ ስምምነትን ይመለከታል። የመካ የጋራ መከላከያ ስምምነት የሚል ስያሜ ሰጥተውታል። ሳውዲ አረቢያ ቱርክና ፓኪስታን በቅድስት መካ ከተማ የጋራ መከላከያ ስምምነት ሜካ ጆይንት ዲፌንስ አግሪመንት ተፈራርመዋል። ይህ ስምምነት ልክ እንደ ኔቶ አንቀጽ 5 አንዱ ሀገር ከተጠቃ ሌሎች በጋራ የሚከላከሉበት ሲሆን በመካከለኛው ምስራቅ አዲስ የኃይል ሚዛን መፈጠሩን ያሳያል። ይህን ብሉምበርግ ቲቪ ነው የዘገበው። ሌላው ኔታንያሁ የትራምፕን የጋዛ ሰላም እቅድ ውድቅ ማድረጋቸው ይመለከታል። የእቅዱ አለመቀበል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዶናልድ ትራምፕ ያቀረቡትን ባለ 15 ነጥብ የጋዛ የሰላም እቅድ በይፋ ውድቅ አድርገዋል። ሐማስ ሙሉ በሙሉ ትጥቅ ሳይፈታ የእስራኤል ጦር ከጋዛ እንደማይወጣ ኔታንያሁን አስታውቀዋል። እነዚህ ናቸው በዛሬው ዋና ዋና ወቅታዊ ዘገባዎች መካከለኛው ምስራቅ ላይ ያሉ። አመሰግናለሁ።